በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ምናልባት እንደሌላው ጊዜና ወቅት በጣም ደስ ብሎኝ ጮክ ብዬ የማወራችሁ ጉዳይ አይደለም። አሁን ያለኝ ከአዲስ አበባ 600 ኪሎ ሜትር ርቀት ላይ ራማ ኪዳነ ምሕረት ነው የምገኘው። በዚህ ገዳም እናቶችም አባቶችም የሚኖሩበት ገዳም ነው። በ6ኛው መቶ ክፍለ ዘመን የተመሰረተ ጥንታዊ የሆነ ገዳም ነው። ይህ ገዳም ዞብል የሚባል መከረኛ ተራራ የቆመበት ገዳሙን በዚህ ምክንያት ከድሮ ከጥንት ጀምሮ በብዙ ጦርነቶች ውስጥ ብዙ መከራ ብዙ ፈተና ያየበት ገዳም ነው ራማ ኪዳነ ምሕረት። አገራችን ውስጥ በዚህ 7 ዓመት ውስጥ እንኳን ሁለቱንም ጦርነቶችን አስተናግዷል። በዚህም ጦርነት ከ6 በላይ መናንያኑን አባቶችና ተማሪዎችን በሰማዕትነት አርፈዋል። ኦርቶዶክሳውያን ሰው እንዴት ለዓመታት በጦርነት ይኖራል? እናንተ የተዋሕዶ ልጆች በውሃ ጥም ምክንያት ስንት ቀን ልትቆዩ ትችላላችሁ? እናንተ የኪዳነ ምሕረት ወዳጆች ብትታመሙ አደጋ ቢደርስባችሁ በመንገድ እጦት ህመማችሁን ታግሳችሁ ምን ያህል ጊዜ አልጋ ላይ ትተኛላችሁ? በራማ ቅድስት ኪዳነ ምሕረት ያሉ መናንያን እናቶችና አባቶቻችን በዚህ የጦርነት ሰበብ ምክንያት ለዓመታት ብዙ መከራዎችን ተጋፍተዋል። ብዙ ስቃዮችን አስተናግደዋል። አያሌ የሚባሉ መናንያንም በጦርነት በምግብ እጦት በህመም በስቃይ በመንገድ ችግር ገዳሙን ትተው ሄደዋል። የሚገርማችሁ ኦርቶዶክሳውያን እዚች ራማ ቅድስት ኪዳነ ምሕረት ከ400 በላይ የሚሆኑ የአብነት ተማሪዎች ይገኛሉ። እነዚህ የአብነት ተማሪዎች የጥይት ድምፅ እየሰሙ ረሃቡን ታግሰው የውሃውን ጥም ችለውት እዚህ ቅድስት ራማ ኪዳነ ምሕረት ነገ ካህን ለመሆን ነገ መነኩሴ ለመሆን ነገ ጳጳስ ለመሆን ተግተው ይማራሉ። በዚች በራማ ቅድስት ኪዳነ ምሕረት ገዳም ያሉ ተማሪዎች ድርጎ እንኳን በትክክል አያገኙ። ቀኑን ሙሉ በረሃብ ውለው ማታ ምናልባት ጥቂት ነገር ካገኙ። ይሄ የሆነው ደግሞ በአካባቢው ላይ በየጊዜው በየዓመቱ በየወቅቱ በሚነሳ የጦርነት ምክንያት ነው። ኦርቶዶክሳውያን ባለማተቦች እናንተ የቅድስት ኪዳነ ምሕረት ወዳጆች እባካችሁ በዚች በራማ ቅድስት ኪዳነ ምሕረት ለሚማሩ የአብነት ተማሪዎች እናቶቻችን መናንያን አባቶቻችን መነኮሳት እባካችሁ የመብራት ችግር፣ የውሃ ችግር፣ የመንገድ ችግር፣ የሚበላና የሚጠጣ ችግር እንዲሁም የሕክምና እጦት አለባቸውና ከላይ በማስቀምጥላችሁ አካውንት ያቅማችሁን በማድረግ የአብነት ተማሪዎችን እንድታግዙ እናት መናንያንና መነኮሳትን ደግሞ ጉልበት አቅም እንድትሆናቸው በእናታችን በአማላጃችን በቅድስት ኪዳነ ምሕረት ስም እማጸናችኋለሁ።